rule number 33. Fear no man on this earth. Be the mighty lion amongst wild beasts. በዚህ ቪዲዮ እንዴት የሩቢክ ኪዩብ የመጨረሻው ላየር እንዴት እንደሚሰራ አያለው። በቢግነር ሜተድ ሶስት አይነት ኬዞች ያጋጥሙናል። ዳት ኬዝ፣ ነጥብ ኬዝ ኦር ዳት ኬዝ ያጋጥመናል። ላይን ኬዝ አለ እና ኤል ሼፕ ኬዝ አለን። ይህን ኤል ሼፕ እንደዚህ አድርገን ነው የምንይዘው ኦር እንደዚህ አድርገን መያዝ እንችላለን። ኦኬ ይህን በእነዚህ አይነት ኬዞችን ነው የሚያጋጥሙ። እነዚህ አይነት ኬዞች በሚያጋጥሙት ጊዜ እንዴት ወደ ክሮስ እንደምንሰራ እናያለን። መጀመሪያ በዳት ኬዝ እናያለን። ዳት ኬዝ በሚያጋጥሙት ጊዜ ወደ አልጎሪዝሙ ሄዳሉ። አልጎሪዝሙ ኤፍ ዩ አር ፕራይም ፕራይም ኤፍ ዳውን ነው ወይም ኤፍ ፕራይም ነው። ወደ ምን ይሰጠኛል? ኤፍ ኤል ኬዝ ይሰጠኛል ማለት ነው። ይሄን ኤል ኬዝ ወደ መስቀል ለመቀየር ሁለቱን ላየር ነው የሚይዝ። ፕራይም ነው ኤፍ ሁለቱን በሚይዘው ጊዜ ወደ መስቀል ክሮስ ይሰጠኛል ማለት ነው። አልጎሪዝሙን እንደገና እና ግን ሁለቱን ካረጋችሁት ክሮስ ኬዝ ይሰጠኛል ማለት ነው። ኦኬ ይሄ ደግሞ ቀጥታ አልጎሪዝሙ በመሰራበት ጊዜ የክሮስ እዚህ ጋር የሎ ክሮስ ይሰጠኛል ማለት ነው። ኤፍ አር ዩ አር ፕራይም ፕራይም ኦኬ አገኛለሁ ማለት ነው። ሌላ እንደዚህ አይነት ኬዝ በሚያጋጥምበት ጊዜ እንደዚህ አድርጌ ኤፍ ሁለቱን ላይን እና አልጎሪዝም ማድረግ ነው። ኤፍ አር ዩ አር ፕራይም ፕራይም ኤፍ ፕራይም በምለው ጊዜ አሁን ክሮሱን እናገኛለን። እነዚህ ኬዞች ነው ወደ ክሮስ የምንቀይራቸው ማለት ነው። የሎ ክሮስ ያመጣልናል። እነዚህን ያው ኢግኖር ማድረግ እንችላለን። በቢግነር ታይም አያስፈልጉንም። እነዚህ ለአድቫንስ ከሆነ ብቻ ነው እነዚህ የምንጠቅመው። ስለዚህ ክሮሱን እናያለን ማለት ነው። ኦኬ ቀጥሎ ኦሬንት እነዚህን ነገሮች እናያለን። አሁን እዚህ ጌዝ ላይ የምንይዘው እዚህ ጋር መጥቶልናል። ኤጁ ከሴንተሩ ጋር ስለመጣልን ምንም ችግር የለም። ይሄም መጥቶልናል በአጋጣሚ። ይሄንን ወደ የመጨረሻው ስቴፕ ለማድረግ ያው እዚህ ጋር ነው ኮርነሩ እናያለን። እዚህ ጋር ይሄ ኮርነር እዚህ ጋር ነው መሆን ያለበት። ስለዚህ እነዚህን ሰርኩሌት እናደርጋቸዋለን ማለት ነው። በዚህ ጋር ነው የምንይዘው። ራይት ኮርነሩ ያለው እዚህ ጋር ስለሆነ አልጎሪዝሙን ጽፈዋለሁ ታዩታላችሁ ማለት ነው። ኦኬ አሁንም እንደግመዋለን። እነዚህ ሰርኩሌት እናደርጋቸዋለን። ኦኬ አሁን መጥቶልናል ማለት ነው። እዚህ ጋር እና እዚህ ጋር ኦሬንት ሆኖልናል። ይህንን ቢጫውን እንገለብጠዋለን ማለት ነው። ቢጫውን ለመገልበጥ አር ፕራይም ዲ ፕራይም አር ዲ አር ፕራይም ዲ ፕራይም አር ዲ አር ዲ አር ፕራይም ዲ ፕራይም አር ዲ በማለት እዚህ ጋር ተመጥቶልናል ማለት ነው። እዚሁ ላይ እንደያዝን እንደገና እዚህ ጋር ይሄንን እንሰራለን ማለት ነው። አር ፕራይም ዲ ፕራይም አር ዲ ፕራይም ዲ ፕራይም አር ዲ። ስለዚህ እንደዚህ አድርገን ሶልቭ እናደርገዋለን ማለት ነው። ኦኬ እዚህ ጋር እንደዚህ አድርገን እንደዚህ የነበረውን ሁለቱ እዚህ ጋር ይሄን ኦር እንትን መስተካከል አለባቸው። ኤጃቸው እዚህ ጋር መምጣት አለበት። ስለዚህ እንደዚህ አድርገን ይዟለን። አር ዩ ቱ አር ፕራይም ፕራይም ይሄንን አልጎሪዝም ጽፈዋለሁ። ስለዚህ ኦሬንት ሆኖልናል። አጋጣሚ እንትኖቹ የመጨረሻውን አልጎሪዝም መስራት ስለማይጠበቅብንም እዚህ ጋር ከራሱ ኦሬንት ስለሆነልን የመጨረሻውን ፌዝ አልፏል ማለት ነው እዚህ ጋር። ስለዚህ ይህንን ወደ እንትን ማለት እንሄዳለን ማለት ነው። የመጨረሻውን ስቴፕ እሰራለሁ። አርዲ አርዲ ይህንም እሰራዋለሁ። አርዲ
ይሄ ነው ማለት ነው። ኦኬ እዚህ ጋር ይሄንን የአልጎሪዝሙን ትጠቀማላችሁ። እዚህ ጋር አር ኦኬ እንደዚህ አድርገን ይዘዋለን። ይሄ ሚቃየር ስላለበት አሁንም ስትደግሙት ይመጣል ማለት ነው። እናያለን ትክክለኛ ኮርነር ቦታው ላይ ያለውን። እዚህ ጋር አጋጣሚ ምንም ስለሌለ አልጎሪዝም እንለዋለን። አንድ እናገኛለን እዚህ ጋር አለ። ኦኬ አሁን ተመርጧል ማለት ነው። የመጨረሻ ስቴፕ ያለውን አልጎሪዝም እንጠቀማለን። እዚህ ጋር ፍሊፕ እናደርጋቸዋለን። በዚህ መሰረት ሶልቭ ማድረግ እንችላለን ማለት ነው የላስት ላየር